ሰላምና ጤና ለእናንተ ይሁን። የተከበራችሁ የፉትቦል ታይም ቤተሰቦች እንዴት ናችሁ? የዕለተ ረቡዕ አዳዲስና ትኩስ ስፖርታዊ ዜናዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዛሬ ትኩረት የምናደርገው ባርሴሎና ከኢንተር ሚላን ጋር በስታዲዮ ኦሎምፒኮ 55926 ደጋፊዎች በሚይዘው ስቴዲየም የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ይደረጋል። ባርሴሎናዎች ዛሬ እንግዲህ በሃንሲ ፍሊክ ስር እየተመሩ የሲሞኒ ኢንዛጊውን እንግዲህ ኢንተር ሚላንን ይገጥማሉ። ሁለቱ ቡድኖች እንግዲህ 8 የአውሮፓ ቻምፒዮንስ ሊግ ዋንጫን በጋራ ማንሳት ችለዋል። ባርሴሎና 5 የአውሮፓ ቻምፒዮንስ ሊግን ሲያነሳ ኢንተር ሚላን ደግሞ እንደዚሁ 3 የአውሮፓ ቻምፒዮንስ ሊግን ዋንጫ ማንሳት ችሏል። ባርሴሎና ይህንን ጨዋታ የማሸነፍ እድሉ በኦፕታ ሱፐር ኮምፒውተር ግምት 55.2 በመቶ የማሸነፍ እድል አለው የሚል ግምት ሰጥቷል። ኦፕታ እንግዲህ ባርሴሎና በሜዳው ያለፉትን 6 ጨዋታዎች አድርጎ ከኢንተር ሚላን ጋር በአውሮፓ ቻምፒዮንስ ሊግ አንዱንም ጨዋታ አልተሸነፈም። የሃንሲ ፍሊክ ቡድን ዘንድሮ እንግዲህ ድንቅ የውድድር ዘመን እያሳለፈ ይገኛል። በላሊጋው መሪ ነው። ባሳለፍነው የሳምንቱ መጨረሻ እንደዚሁ በስፔን ኮፓ ዳሬ ሪያል ማድሪድን አሸንፎ ዋንጫው እንዳነሳ እናስታውሳለን። ባርሴሎናዎች እንግዲህ በሩብ ፍጻሜ ጨዋታ ቦሩሲያ ዶርትመንድን አሸንፈው ነው የመጡት። እንደዚሁ ኢንተር ሚላኖቹ ደግሞ ባየር ሙኒክን እንደዚሁ ረተው እንደመጡ እናስታውሳለን። ሁለቱም ቡድኖች የጀርመን ክለቦችን ነው ጥለው ወደ ግማሽ ፍጻሜ ያለፉት። ባርሴሎና በ2025 እንግዲህ ከገባ በኋላ አንድ ጨዋታ ነው የተሸነፈው። 28 ጨዋታዎችን አድርጎ 22 ጨዋታዎችን ማሸነፍ ችሏል። 5 ጨዋታዎችን አቻ ሲወጣ አንድ ጨዋታ ብቻ ነው ሽንፈት ያስተናገደው። የሃንሲ ፍሊክ ቡድን አሁንም ቢሆን አስፈሪነቱ እንደቀጠለ ይገኛል። ዛሬም ከኢንተር ጋር በሚያደርገው ጨዋታ የበለጠ ኢንተርን ይፈትናል ተብሎ ይጠበቃል። ባርሴሎና 2025 ከገባ ጀምሮ በሁሉም ውድድር 83 ጎሎችን ማስቆጠር ችሏል። ይህንን ያደረገ ከአምስቱ ትልልቆቹ የአውሮፓ ሊጎች አንድም ቡድን የለ። 83 ግቦችን ማስቆጠር ችሏል። 28 ጨዋታዎችን ተጫውቶ በጣም ድንቅ የውድድር ዘመን እያሳለፈ ይገኛል። የባርሴሎና ተጫዋቾችም አሉ እንደዚሁ በጣም የተዋበና ከተገመተው በላይ ጥሩ የውድድር ዘመን እያሳለፉ የሚገኙ ተጫዋቾች። ራፊኒሃ 51 የግብ ተሳትፎ አለው እንግዲህ በሁሉም የውድድር መድረክ ማለት ነው። 30 ጎሎችን አስቆጥሮ 21 ለጎል የሚሆኑ ኳሶችን ማቀበል ችሏል። እንደዚሁ ወጣቱ የ17 ዓመቱ ተጫዋች ያማል 34 የግብ ተሳትፎች አሉት። 14 ግብና እንደዚሁ 20 ለግብ የሚሆኑ ኳሶችን በማቀበል ባርሴሎና እንግዲህ የአውሮፓ ቻምፒዮንስ ሊግን ለመጨረሻ ጊዜ ያነሳው በ2014-15 የውድድር ዘመን ነበረ። ከዛም በኋላ እንግዲህ ባርሴሎናዎች እስካሁን ድረስ የአውሮፓ ቻምፒዮንስ ሊግ ዋንጫ ማግኘት አልቻሉም። ሁለቱ ቡድኖች እንግዲህ በአውሮፓ ቻምፒዮንስ ሊግ እንግዲህ መድረክ ሲገናኙ ለመጨረሻ ጊዜ የተገናኙት በ2022 ነበረ። በዛን ጨዋታ ላይ ባርሴሎናና ኢንተር ሚላን እንደዚሁ 3 አቻ በሆነ ውጤት እንደተለያዩ የሚታወስ ነው። ዛሬ በባርሴሎና በኩል ምናልባትም ወሳኙን ተጫዋቻቸውን ፖላንዳዊን የፊት መስመር ተጫዋች ሮበርት ሌቫንዶስኪን ሊያጡት እንደሚችሉ እየተገለጸ ይገኛል። ለዚህ ጨዋታ እንደማይደርስ መረጃዎች እያመላከቱ ይገኛሉ። ይህንን ተጫዋች ባርሴሎናዎች የሚያጡት ከሆነ ምናልባትም በፊት መስመሩ ላይ እንግዲህ ሌሎች ተጫዋቾችን እንደ ፌራን ቶሬስ የመሳሰሉ ተጫዋቾችን በአጥቂ መስመሩ ላይ ሊጠቀሙ እንደሚችሉ እየተገለጸ ይገኛል። በአሳለፍነው የሳምንቱ መጨረሻ በኮፓ ዴል ሬይ ሪያል ማድሪድን ሲያሸንፉ እንደዚሁ ሌዋንዶቭስኪ እንዳልነበረ የሚታወስ ነው። ባርሴሎና ካለፉት 5 ጨዋታዎች 4 አሸንፏል። እንደዚሁ 1 ሽንፈት ብቻ ነው ያለበት። ኢንተር ሚላንን በተመለከተ አንዳንድ ጉዳዮችን እናንሳላችሁ። እንግዲህ ለመጨረሻ ጊዜ የአውሮፓ ቻምፒዮንስ ሊግን ማንሳት የቻለው ኢንተር ሚላን በ2009-10 የውድድር ዘመን ነበረ። በጆዜ ሞሪኖ ስር እየተመራ ያንን እንግዲህ ከባርሴሎና ጋር እንደዚሁ በግማሽ ፍጻሜ ጨዋታ ተገናኝተው ያንን ድንቅ የሆነ ውድድር በአውሮፓ ቻምፒዮንስ ሊግ ከማይረሱ ጨዋታዎች መካከል የተደረገውን ጨዋታ በዛን ዘመን ነበረ። ታዲያ ኢንተር ሚላኖች ያኔ ነበረ በ2009-10 የውድድር ዘመን በሞሪኒዮ ስር እንግዲህ የአውሮፓ ቻምፒዮንስ ሊግ ዋንጫን ማንሳት የቻሉት።
ኢንተር ሚላኖች እንግዲህ በሩብ ፍጻሜው ባየር ሙኒክን 4-2 በሆነ ውጤት ድምር ውጤት ነው ማሸነፍ የቻሉት። ሲሞኔ ኢንዛጊ እንግዲህ በ2021 ወደ ኢንተር ሚላን ከገባ በኋላ እንግዲህ 2 የኮፓ ኢጣሊያ ዋንጫዎችን ማንሳት ችሏል። እንደዚሁ የጣሊያን ሱፐር ካፕን 3 ጊዜ ማሸነፍ ችሏል። እንደዚሁ በአውሮፓ ቻምፒየንስ ሊግም በ2023 ለፍጻሜ ኢንተር ሚላንን ማድረስ ችሎ ነበረ። በዛን የውድድር ዘመን የውድድር ዘመን ላይ ታዲያ ለፍጻሜ ከማንቸስተር ሲቲ ጋር ሲገናኙ ሲቲዎች ነበረ ያንን ዋንጫ ሲቲ በታሪኩ ለመጀመሪያ ጊዜ ያንን ዋንጫ ያነሳው። ጋርዲዮላም በአሰልጣኝነት ታሪኩ 3ኛውን የአውሮፓ ቻምፒየንስ ሊግ ዋንጫ ማንሳት የቻለው የማንቸስተር ሲቲው የመሃል ሜዳ ተጫዋች ሮድሪጎ የማሸነፊያውን ጎል አስቆጥሮ ኢንተር ሚላን 1-0 በሆነ ውጤት አሸንፎ ነበረ ዋንጫውን ማንሳት የቻለው። ሲሞኔ ኢንዛጊ ዛሬ እንግዲህ በአውሮፓ ቻምፒየንስ ሊግ ታሪክ 50ኛውን ጨዋታ የሚመራ ይሆናል። ታዲያ በአውሮፓ ቻምፒየንስ ሊግ ታሪክ 50ኛ ጨዋታውን የመራ 7ኛው ጣሊያናዊ አሰልጣኝ ያደርገዋል። ሲሞኔ ኢንዛጊ 50ኛ የአውሮፓ ቻምፒየንስ ሊግ ጨዋታውን ሲያደርግ ካሁን በፊት 49 ጨዋታዎችን መምራት ችሏል። ከ49ኙ ጨዋታዎች 26ቱን ጨዋታዎች ማሸነፍ ችሏል። ኢንተር እንግዲህ በ2024-25 የአውሮፓ ቻምፒየንስ ሊግ እንግዲህ መመራት የቻለው ለ10 ደቂቃ ከ54 ሰከንድ ብቻ ነው። በአውሮፓ ቻምፒየንስ ሊግ በ2024-25 የውድድር ዘመን መመራት የቻለውና ኢንተር እስካሁን ድረስ በአውሮፓ ቻምፒየንስ ሊግ ሽንፈት ያላጋጠመው ቡድን ነው። ምናልባትም የሲሞኔ ኢንዛጊ ቡድን በአሳለፍነው ሳምንታት ትንሽ በሴሪአው ላይ መንገራገጭ እያሳየ ደካማ የውድድር እንቅስቃሴ እያሳለፈ ይገኛል። ካለፉት 5 ጨዋታዎች 3 ተሸንፏል፣ 1 አቻ ሲወጣ 1 ደግሞ እንደዚሁ ድል ማድረግ ችሏልና ምናልባትም ከዛ አንጻር ካልሆነ በስተቀር በአውሮፓ ቻምፒየንስ ሊግ በጣም ትንሽ ጎል የተቆጠረበት ቡድን ኢንተር ሚላን ነው ዘንድሮ። ይገኛል